አንድ ቀን አንዲት ሴት ከአሁኑ ፍቅረኛዋ ጋር ወደ አንድ በጣም ውድ የመኪና ማጠቢያ ቦታ ሄደች። እዚያ እንደደረሱ የቀድሞ ፍቅረኛዋ ሳም የቅንጦት ፖርሼ መኪና ሲያጸዳ አየችው። በጣም በመገረም ሳም እዚህ ምን እየሰራ ነው ብላ ጠየቀችው። ሳም መልስ ለመስጠት ሲሞክር አሁን ያለው ፍቅረኛዋ ከመኪናው ወርዶ መጣ። ሳም ይህ ሰው የድሮ የትምህርት ቤት ጓደኛው እንደሆነ በዝግታ ገለጸ። የሴትየዋ አዲስ ፍቅረኛ ደግሞ እናንተ አሁን አብራችሁ ናችሁ ማለት ነው ሲል በፊት ጠየቀ። ሳም አዎ ሲል ፍቅረኛዋ በድጋሚ ሳቅና አሪፍ ነው ያንን መኪና በጥንቃቄ ያዝ ሳም እኔ ራሴ ያለኝና ምን ያህል እንደሚያወጣ አውቃለሁ ሲል አሳቀው። ይህንን የሰማችው የቀድሞ የሴት ጓደኛ ሳምን መናቅ ጀመረች። ዋው እኔ አሁን ከፍተኛ ደረጃ ባለው ኩባንያ ውስጥ ነው የምሰራው። አንተ ሳም ግን በፊት የክፍልህ ምርጥ ተማሪ ነበርክ። አሁን ደግሞ የመኪና ማጠቢያ ሆንክ። ህይወት ሰዎችን እንዴት እንደምታዋርድ ተመልከት። ደግሞ እኔ ስተወህ ጥሩ አደረኩ ማለት ነው አለችው። ሳም ምንም ሳይናገር ዝም አለ። የሴትየዋ ፍቅረኛም የተወሰነ ገንዘብ አውጥቶ ሳም እዚህ ምን ያህል ታገኛለህ? ምናልባት እቤት የመጣ መኪናዬን በግል እንድታጠብልኝ ልቀጥረህ ይገባል ሲል ተሳለቀበት። ልጅቷም እየሳቀች ይህንን ትጸጸቱበታለህ ስህ ነበር አሁን ማን ነው የሚጸጸተው በማለት እሷም ተሳለቀችበት። በዚህ ንግግር መካከል አንድ ሰው ወደ ውስጥ ገብቶ ሳምን ጌታዬ መካኒኩ በ5 ደቂቃ ውስጥ ይደርሳል አለው። ልጅቷም ወዲያው ዞር ብላ ይህን ሰውዬ ነው ጌታዬ ያልከው? እሱ እኮ የመኪና ማጠቢያ ሰራተኛ ብቻ ነው ብላ በመገረም ተናገረች። የሱቁ ባለቤት ግን ይህንን ሰምቶ ከልቡ ሳቀና በጣም አስቀይነሽ ሚስተር ሳም እኮ የእኛ ልዩ ደንበኛ ናቸው። እዚህ ውጭ የምታዩት ሮልስ ሮይስ መኪና የእርሻቸው ነው። እሱ እዚህ የመጣው የራሱን ፖርሼን ለመፈተሽ ነው በማለት እውነታውን ገለጸላት። ሳምም በረጋ መንፈስ ፈገጋልና ስኬታማ ሰዎች ብዙ አያወሩም ወይም አያሳዩም፣ ዓለም በራሷ እንድታወቅ ብቻ ነው የሚተውት በማለት ጥበብ ያለበት ምላሽ ሰጠ። ይህ ታሪክ ሰዎች በመጀመሪያ እይታ በሚያዩት ነገር ተጠቅመው በሌሎች ላይ መፍረድ እንደሌለባቸው ያሳያል። የሰው ልጅ ስኬት ሁልጊዜ በውጫዊ ነገር የሚገለጽ አይደለም።